ዛሬ የምንገኘው የዓለማችን ታላቁ ጌም GTA 5 የተሰራበት እውነተኛ ቦታ ላይ ነው። ነገር ግን የGTA ታሪክ በስኬት ብቻ የተሞላ አይደለም። በውስጥ ባለው ገደብ የለሽ ነፃነትና ፖለቲካዊ ሽሙጥ ምክንያት መንግስታት፣ ወላጆችና የተለያዩ ድርጅቶች ደጋግመው ከሰውታል። በታሪክ ሁለተኛው ከፍተኛው ሽያጭ ያስመዘገበው ይህ ጨዋታ ዋናው የሎስ ሳንቶስ አካባቢ ተመርጦ ከመጀመሪያው እንዴት እንደተሰራ ከጀርባው የተነበሩትን እውነተኛ ታሪኮች እና ሙሉ ሂደቱን በዚህ ቪዲዮ ሙሉ ለሙሉ የምናየው ይሆናል። ከጀመረበት ሰከንድ አንስቶ እዚህ ቬኒስ ቢች ላይ እስከ ቀረስኩት የመጨረሻው ውብ የፀሐይ መግቢያ ድረስ እያንዳንዱ ደቂቃ አስገራሚ ነገር ይዞላችሁ ይመጣል። አንድም ክፍል እንዳያመልጣችሁ። ሆፕፉሊ ይሄ ቪዲዮ 5000 ላይክ ገባናል። 5000 ላይክ አስገባችሁት GTA አዲሱን ጌም ኢትዮጵያ ላላችሁ ለአንድ ሰው መርጬ ምሰጣችሁናል ማለት ነው። ትራስት ሰላም ወደ ቻናሌ እንኳን ደህና መጣችሁ። ሚስተር ጃፒ ተመልሻለሁ። ዛሬ ይዣችሁ የመጣሁት ደግሞ ወደ ቬኒስ ቢች ነው። ብዙዎቻችሁ ታውቁታላችሁ። ያው እንደምናውቀው GTA ጌም የተሰራው እዚህ ነው። ዋን ኦፍ ዘ ፕሌስ ተመርጦ የተሰራው እዚህ ነው። ያን ቦታ ዛሬ እያንዳንዱ ነገር እናያለን፣ ሬት እናደርጋለን፣ ቦታዎችን እንጎበኛለን። አብራችሁ ተከተሉኝ። ሰብስክራይብ ማድረግ እንዳይረሳ። ያበዱ ብሎጎች እየመጣ እንገኛለን። ይመቻችሁ። ሌትስ ጎ ቬኒስ ቢች ካም ኦን ጋይስ። ትንሽ እያለሁ ያው ይሄን ጌም ለመጫወት በጣም ብዙ መስዋዕት እንከፍል ነበረ። GTA መጀመሪያ ሲታሰብ ስሙ ሬስ ኤንድ ቼዝ በሚል የፖሊስና ሌባ ዕቅድ የነበረው ጌም ነበር። ባይዘው ወደዛ መጥተው እንዳለ ኦሽን ኦን ቢች ነው። ሶ ያበደ ነው። ላይክ መታችሁ ለመዝናናት ምናምን ደስ ይላል። እዚህ ብዙ ነገር ታያላችሁ። ሬስቶራንቶች አሉ፣ ባሮች አሉ፣ ሰው ስኬት ያደርጋል፣ ባይክ ለሚነዳ ሰዎች አሉ፣ ስኩተር አለ። ባይዘው ያን ነገር በጣም ይደብራችሁ ነገር ልንገራችሁ ማለት ነው። ባይክ አልችልም፣ የምሬ ነው። በጣም ይደብር ነገር ነው አይደል? አካሽ ደብሮኛል ትንሽ እስከረሰረስ አብረን እንሂድ። ለማንኛውም ይመቻችሁ። ነገር ግን በጌሙ ዲዛይን ላይ አንስተ ተፈጠረ። የፖሊስ መኪናዎች ተጫዋቾቹን ለማቆም ሲመጡ እብድ በሆነ ፍጥነትና በጣም አግሬሲቭ ሆነው መጋጨት ጀመሩ። ይህ ስህተት ጌሙን ከታሰበው በላይ እጅግ አዝናኝ ያደረገው። ባይዘው እዚህ እየመጣ በጣም ብዙ ሰው ላይክ ኮንተንት ክሬሽን ያደርጋል። እኔም ያው እድሉን አግኝቼ ዛሬ ላይ ይኸው ኤልኤ ውስጥ ተገኝቼ እኔም ቪዲዮ እየሰራሁ ነው። በጣም የሚገርም ነገር ነው፣ የምሬን ነው። በጣም ደስ ብሎኛል። I was vlogging this video ከዚህ በፊትም ቬኒስ ቢች መጥቼ ሰርቻለሁ፣ ግን I hope ይሄኛው አይዲያ the more interesting ያደርገዋል ብዬ ስላሰብኩ ነው እየሰራሁላችሁ ያለሁት። hopefully በጣም አሪፍ ይሆናል። በ1997 ዓ.ም የመጀመሪያው GTA 1 በባለው 2D ከላይ ቁልቁል በሚታይ እይታ ለዓለም ተለቀቀ። ዋን ኦፍ ከጂቲኤ ጌም ደግሞ ደስ የሚለው ላይክ የፖሊሶቹ ቫይብ ነው። ፖሊሶቹ ላይክ እዚህ ደስ የሚል ቫይብ አላቸው። በጣም ግን አንዳንድ የሚያሳዝን ነገር አለ በይገርማችሁ ማለት ነው። ቬኒስ ቢች ሲባል ሆምለሶችም አሉ። በጣም ብዙ ቤት አጦች ምናምን መጠለያቸው ነው የመጡ እዚህ ዝናናሉ፣ ምን ይላሉ። ከኋላ ታዩታላችሁ። እሱ ፐርሰናል ነፍስ መጥለቅ በእርግጥ ግን ይሄ ነገርም አንዱ ዋን ኦፍ ዘ ፓርት ኦፍ ያው አሜሪካ ውስጥ ሆኖ የተቸገረ ሰው የለም ማለት አለ። የተቸገረ ሰዎች አለ። እዚህ ሀገር ተወልደው የተቸገሩ በጣም ብዙ ሰዎች አሉ። ሶ ጀስት ላይፍ አንዴ ፕሬዲክት እንደምታደርጉት አይደለም። እኔም ራሱ ያ ነገር ውስጥ አልፌበት ስለማቅ I don't blame them። ግን ሁሉም እዚህ ሀገር ኦፖርቹኒቲ ያለበት ሀገር ነው። ሶ ኦፖርቹኒቲያችሁን ማስተካከል ትችላላችሁ ማለት ነው። ወደ ዋናው ፓርቲ እየመጣን ነው ጋይስ። ይሄን ፓርቲ አሁን ታስታውሱ አላውቅም። የምትጫወቱት ልጆች በጣም ታስታውሳላችሁ። ሆፕፉሊ ይሄ ቪዲዮ ከ12 ዓመት ጀምሮ ያላችሁ አንደርስታንድ ታደርጉታላችሁ። ይሄ ቦታ ምን እንደሚባል ቀድሞ ላወቀ ሰው አሁንም ጊቫዌ እሰጣለሁ። ፍጠኑ ግን ፍጠኑ። ሌትስ ጎ እናሳያቸው። በጣም ያበደ ቦታ ነው።
GTA ዛሬ ወደምናውቀው ከክፍት ዓለም ኦፕን ወርልድ ጨዋታ የቀየረው ትልቁ ታሪክ የተሰራው በ2001 ዓመተ ምህረት GTA 3 ሲወጣ ነው። ጌሙን ከላይ በማየቱ ቀርቶ በ3D እይታ መኪና እየቀሙ ሰፊ ከተማ ውስጥ እንደ ልብ መዞር መቻሉ በወቅቱ በጌሚንግ ኢንዱስትሪ ላይ ትልቅ አብዮት ፈጠረ። አሁን ደግሞ በቅርቡ የሚገርማችሁ ነገር GTA 6 ሊወጣ ነው። አናውንስ ተደርጓል ኦልሬዲ። በጣም ሰው እየጠበቀ ይገኛል። ከሚያሚ ነው የሚጀምረው እየተባለ ነው። የዛ ደግሞ የሚያሚ ቫይብ ነው ያለው which is ሚያሚ ሴት ደግሞ እዛ በ6 እንገናኛለን ብዬ አስባለሁ። Lucia, do you know why you're here? Bad luck, I guess. ስለ 5 ግን ዛሬ እዛ ቦታ ነው ያለሁት። ያው ህልሜን እያሳካው ገኛለሁ። እስቲ በደምብ አብረን እናንተም ለማሳካት ህልማችሁን ይቅናችሁ ነው የምለው። በደምብ እያየን ባይዘው ማለት ያብድ ችኮች አሉ እዚህ ቦታ ማለት ነው። እኔ አሁን በኋላ ነው ማሳያችሁ። አሁን ባካያችሁ ተስፋ ትቆርጣላችሁ። ይሮጣሉ ምናምን የከከሽ ያደርጋሉ እና ተጠለፍኩኝ በዛውም ሶሪ ጋይስ፣ ያው ምንም ማድረግ አይቻልም። I'm on film. Look, Yeah, yes sir. Yes sir. I'm on film. Yeah. So I want to let you know that You want to say something about we filming about the GTA game? the fucking world. No, yeah. What game? You know the San Andreas game? Man, You play that put one? the mic on me. It's, You wanna say everything is something? a game. I know. The game. Okay. About the game. We're going to say something about the damn game, right? Yeah, right. Fuck, man, I guarantee you, bro. Jamaica going to the fucking top. Yeah. Everything is the mic on? Yeah, it's all. Is the mic is on? Yeah. Man, if I go viral, bro, I just like want like $1. Okay. $1. For But sure. guess what? For sure. Go, ho, ho, go! ከዛም በመቀጠል የመጡት GTA Vice City 2002 በማያሚ የ80ዎቹ ቫይብ እና GTA San Andreas 2004 በካርል ጆንሰን ታሪክ ጌሙን በዓለም ላይ ተወዳዳሪ የሌለው አደረጉት። በቀጣዩ ብሎግ ጠብቁኝ። አሪፍ የሆነ ብሎግ አለ እዚህ ቢች ላይ በደንብ አድርጌ ያሳያችኋለሁ። ባይ ዘ ዌይ በቢች ደረጃ ኤሌሌ ወደ 10 12 ምናምን ይሆናሉ መሰለኝ ያሉ፣ ግን አንዱ መርጬ በደንብ አሳያችኋለሁ። ለማንኛውም let's stick with the game right? So ስኬትቦርድም አልችልም ሞክሬ አላውቅም። ሞክሬ እንደሞክር እርግጠኛ ነኝ፣ ግን ለምጮት ውስጥ በትንሽ ምን ያያችሁ ሆፕፉሊ አይሲ አሁን ለኢትዮጵያ ላይ ይሄ ጨዋታ እየተስፋፋ ይገኛል። ሞስትሊ ቦሌ ያሉ ልጆች ምናምን እኛ ሰፈር አታስቡት ኮረኮንች ነው ባይዘው ይሄን ማለት ነው። ኮረኮንች ላይ ስኬትቦርድ ነዳለ ብላ አባቴ እግሬ እንዳይሰበር፣ ግን እንደዚህ ላይክ አሪፍ የሆነ ስኬትቦርዶች መጫወቻዎች እዚህ አሉ። አይ ምን እንደዚህ አይነት ስፖርት ኢንጆይ ስታደርጉ ማለት ነው እየመጣችሁ አስፋሽ አቀራችሁ እጂቲ ላይክ ስኬትቦርድ ይነዳ ነበር አላሰብ። በ2013 ዓ.ም የወጣው GTA 5 ደግሞ በጌሚንግ ታሪክ ውስጥ እጅግ ስኬታማው የፖፕ ካልቸር አካል ሆነ። በሎስ አንጀለስ ከተማ ላይ ተመስርቶ በተሰራው ሎስ ሳንቶስ ውስጥ የሶስት ሰዎችን ታሪክ በአንድ ላይ ያቀያየሩ መጫወት መቻሉና የጂቲኤ ኦንላይን መፈጠር ጌሙ እስከዛሬ ድረስ ለ13 ዓመታት ያህል በአንደኝነት እንዲቀጥል አድርጎታል። በሽያጭ ደረጃም ከማይንክራፍት በመቀጠል በዓለም ታሪክ ሁለተኛው ከፍተኛ ሽያጭ ያስመዘገበ ጨዋታ ነው። ከሁለት ዓመት በኋላ ደግሞ ኦሎምፒክ እዚህ ነው የሚዘጋጀው። ዳው ገና ቢ ላይክ ሞር በጣም ኢንተረስቲንግ የሆነ ነገር ኦሎምፒክ ላይ እንገባለን፣ እርግጠኛ እንገባለን። ምክንያቱም ኢትዮጵያኖች ትታወቃለን በመሮጥ። ትልቁን እምነት በእናንተ ጥለናል፣ እንግዲህ አይዟችሁ። እነ ደራርቱ አይቀረን እነ መሰረት አይቀረን ልናያቸው ነው። ይሮጣል የዛኔ አስባችሁታል። በስማ ባንዲራችን ይዘን እንቀውጠዋለን እንደዚህ እያለን ማለት ነው። ኦሎምፒክ ላይ አንተማ ሆፕ ላይ አንተማ ኳስ ባንገባ ያው ኦሎምፒክ አንተማ አሸንፈን ከፋለን ሰንደቃችን። ሆፕፉሊ ላይክ ላደረገ ሰው ሰብስክራይብ ላደረገ ሰው ሙሉ ወጪው ሸፍኜ እዚህ አመጣዋለሁ። ገባችኋል? አይ ሆፕ ጨዋታ ታውቃላችሁ ብዬ አስባለሁ። ይሄን ቪዲዮ የምታዩ ሰዎች የሆነ ነገር ላሳያችሁ። ቆይ ፈጠን በል፣ የሆነ ነገር ላሳያችሁ። እዚህ ጋር የምታዩት ነገር ማለት ነው ትዝ ይላችኋል? ሁማን ቲቪ ላይ ሻምፖ ፕራንክ የሚሰራው ነው which is በጣም ቫይራል ነው። ቬነስ ቢችን በጣም የምታውቁበት ቦታ ነው። ቪዲዮዎች የምታዩ ከሆነ እዚህ ጋር ነበር ፕራንክ የሚሰራው።
ካጠገቡ ደግሞ ባስኬትቦል የምታደርጉበት አለ። ኮርት ነው ያለው። ውጪ የመጣችሁ ቬነስ ቢች አስቡ። እዚህ ወዘር ላይ ባስኬትቦል ጌም ምናምን መጫወት ትችላላችሁ። ሶ ያበደ ነው የሚሆነው ማለት ነው። ሞስትሊ ያው ባስኬትቦል የጥቁሮች ጌም ነው። ያው ትላልቅ ባስኬትቦሎች የምናውቃቸው እነ ሌብራን ጄምስ፣ ስቴፈን ከሪ አለ፣ ሌሎችም በጣም ታዋቂ ያው ጥቁሮች ናቸው በጣም ባስኬትቦል የሚወዱት ሞስትሊ። ሌላውም ይወዳል አይወድም ማለት አይደለም፣ በጣም ይወዳሉ። ሶ ባለፈው ቪዲዮ ሰርቻለሁ ነበር እንደም ክሊፐር ስታዲየም ገብተን አሪፍ ኤክስፒሪየንስ አድርገን ነበር። አዲሱ ስታዲየም $2 ቢሊዮን የፈጀው ስታዲየም፣ እሱን ቪዲዮ ገብታችሁ ማየት ትችላላችሁ። that was a good video ገብታችሁ ቼክ አድርጉ። ዋው በጣም ነው የሚያምረው። በጣም ያበደ ነው። በስማ እንደምታውቁት በጣም ብዙ ሾፖች አሉ፣ አይስክሪም ሻፖች አሉ። ይሄን ቦታ ደግሞ በጣም የታወቀ ቦታ ነው፣ አማሳያችሁ ቦታ ማለት ነው። ሶ እዚህ ጋር የመጡ የተለያዩ አክቲቪቲዎች ይሰራሉ። ይሄ በጣም የታወቀ ነው። which is ጎልድ ጂም ነገር የሚሉት ነገር ነው። እዚህ ጋር ቅርጽ ያላቸው ቦዲ ቢልደሮች ምናምን በጣም ፌመስ ሰዎች ይመጣሉ። እዚህ ጋር ሾው ያዘጋጃሉ። እየመጡ ስፖርት ሲያሳዩ፣ ሰውነት ቅርጻቸውን ሲያሳዩ ምናምን ነገር ያሳዩናል። በጣም ፌመስ የሆኑ ሰዎች እዚህ ጋር ስትሪም ያደርጋሉ። ሶ አንዳንድ ጊዜ ዛሬ ሲያገጥመን ነው እንጂ which is በተለይ ዊኬንድ ላይ ብትመጡ በጣም ትላልቅ ግባብልያ ሰውነት ያላችሁ ሰዎች እዚህ ጋር ስፖርት ሲሰሩ ታያላችሁ ማለት ነው። ይሄ ነገር ቆይ እስቲ እዚህ ጋር ልመጣና ቪውን አንድ ጊዜ እናሳያቸው። ዳወዝ ግድ የሚሆን ይመስለኛል። ነገር ግን የጂቲኤ ታሪክ በስኬት ብቻ የተሞላ አይደለም። ጂቲኤ በዓለም ታሪክ ብዙ ጊዜ በክስ የተወጠረ ጌም ነው። በውስጡ ባለው ነፃነት፣ ሁከትና ፖለቲካዊ ሽሙጥ ምክንያት መንግስታት፣ ወላጆችና የተለያዩ ድርጅቶች ደጋግመው ከሰውታል። ነገር ግን የሚገርመው ነገር እነዚህ ክሶችና የሚዲያ ጫጫታዎች ሁሉ ጌሙን ከማጥፋት ይልቅ ይበልጥ ታዋቂ፣ ሚስጥራዊና በሰዎች ዘንድ እጅግ ተፈላጊ እንዲሆን አድርገውታል። ዋው አይታችሁ የቦክስ ምናምን የሚለማመዳል እዛ ጋር እሱ ጀለስ ምን እያደረገ ነው? እዛ ጋር ነው ሲ ይሶፋን ያኛ ነው በእናትህ እዛ ነጭ አደረገ ማለት ነው። ታጋይ እየመጣ አይደለም ታጋይ ያበደ ነው የለም ማለት ነው። ይሄ ቪው ምናምን እዛ ጋር ያለው ዌቡ በጣም ደስ ይላል። እዛ ጋር ባይክ ሌን አለ ኦል ደ ዌይ ቬነስ ቱ ሳን አሞኒካ ባይክ ሌን አለ። ባይዘው ያን ነገር ኳቹ ነገር በጣም ነው ደስ የሚለው። ባይክ ሌኑ ወክ ማድረግ ስለማንችል ነው እዛ ጋር፣ ምክንያቱም አክሲደንት ከተፈጠረ የነሱ ጥፋት አለ፣ የኛ ጥፋት ነው። እነሱ ሌላ ስለሚሄድ ባይዘው ሰርፍ የሚያደርግ ነው። ያ ደግሞ ሰርፍ የሚያደርግ ሰው ዲጂ ሰርፍ ሊያደርግ ነው። እዛ ውስጥ ገብታችሁ ምናምን ሰርፍ ማድረግ ትችላላችሁ። እሱንም እናያለን። አንድ ቀን ሰርፍ መሞከር አይቀርም። በጣም የምችለው ነገር አለ። እንጀራ በክትፎ ጥል አድርግቼ እንደዚህ መጉረስ እችላለሁ። በሱ እንወዳደር፣ ጣጣ የለብኝም። ፉድ ሪቪው በጣም እያሰብኩበት ነው። ፉድ ሪቪው የምትፈልጉ ከሆነ አሳውቁኝ። አሪፍ ቦታዎችን ሞክራለሁ። ሌላ ሲመጡ መስራት ጀምራለሁ። አሪፍ ቪዲዮዎችን ታገኛላችሁ እዚህ ቻናል ላይ። ሰብስክራይብ እያደረጋችሁ አሁንም ሌትስ ጎ። እዚህ ጋር ደግሞ ያበደ ፉድ ሪቪው አለ። አታያቸው። ይሄ ማራቶን፣ ስለ ማራቶን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የኒፕሲ ሃስል ዋናው ትልቁ ከሞተ በኋላ የተከፈተ በርገር ቤት ነው። እሱ ለማስታወስ ነው ማራቶን የሚለው መንገድ which is ኢንግላንድ ላይ ታውቃላችሁ። እዛ ነው ሹት ተደርጎ የተገደለው ኒፕሲ ሃስል። ሬስት ኢን ፒስ። በጣም የሚገርም ዘፋኝ ነው። I like grinding all my life የሚለው ዘፈኑ እወደዋለሁ። ኦ ማይ ጋድ እዚህ ዘፋኝ ነበር ታውቃላችሁ። ይሄ ባይዘቡ የምናሳያችሁ በጣም ትንሽ ነው እያሳየናችሁ ያለ ነው። ብንቀርጸው ቪዲዮ አያልቅም። በአንድ በሁለት ቪዲዮ ብለን ብንቀርጸው የሚያልቅ ነገር አይደለም። ሶ የቻልኩትን ያክል ለማሳየት ለእናንተ አሪፍ የሆነ ነገር ለማሳየት የሞከርኩ ነው። ስለዚህ ቪዲዮ እንዳይረዝምባችሁ ትንሽ ያጨረስናቸው ፓርት ካለ እሱን እና ስትመጡ ደግሞ ሞር ኤክስፒሪየንስ ይኖራችኋል። ግን በሌላ ቪዲዮ ስራ ላይ የምትሉኝ ከሆነ ይቀጥላል፣ ፓርቱ ይሰራላችኋል። ዓለም ሁሉ በከፍተኛ ጉጉት እየጠበቀ ያለው GTA 6 ነው። Lucia, do you know why you're here? Bad luck, I guess. ይሄ አዲስ ጌም ወደ ቀድሞ ዝነኛ ከተማ ወደ ሚያሚ ወይም በጌሙ አጠራር ወደ ቫይስ ሲቲ ቫይቭ ይመለሰናል ተብሎ ነው የሚጠበቀው። ይሄኛው ደግሞ ምን ያህል ክስና ታዋቂነትን ይዞ እንደሚመጣና የጌሚንግን ዓለም እንዴት እንደሚያናውጠው አብረን የምናየው ይሆናል። እስካሁን ድረስ ያያችሁት ነገር በጣም በጥቂት ነው። ቬነስ ቢች ነው ያለነው እስካሁን ድረስ። ወደዛ ስትሄዱ ደግሞ ሳን አሞኒካ ቢች አለ። ወደ ታች ስትሄዱ ደግሞ ማናተን ቢች አለ። በጣም ሬዳንዶ አለ። ብዙ ናቸው ቢቾቹ። ለማንኛውም ግን ዛሬ ስራ ያለነው GTA የተሰራበትን ዋናው
ቢች ቬነስ ቢች ነው እያሳያችሁ ያለሁት ማለት ነው። በጣም ብዙ አክቲቪቲዎች አሉ እዚህ ቪዲዮ ላይ በጣም ብዙ ነገር እንዳያችሁ ተስፋ አደርጋለሁ። ብዙ እውቀት እንዳደረጋችሁ ተስፋ አደርጋለሁ። ግን የሆነ ነገር አለ ጋይስ፣ እዚህ ጋር ይሄን ቪዲዮ እያያችሁ ያላችሁ አንድ ነገር አለ። ከዚህ ፀሐይ ጋር አበረ ነው የሚሆነው ማለት ነው። ይኸውላችሁ ይሄ ቪዲዮ 5000 ላይክ ካገኘ አዲሱን የሚወጣውን GTA 7 GTA 6 ነው አይደል? ኦ ማይ ጋድ GTA 7 ገባው። በቃ እሱ እኔ እሰራዋለሁ። ኤኒዌይስ GTA 6 አዲሱን ጌም ገዝቼ ለአንድ ሰው ጊቫዌ ይሰጣሉ ማለት ነው። ሆፕፉሊ ይሄ ቪዲዮ 5000 ላይክ ገባናል። 5000 ላይክ አስገባችሁት GTA አዲሱን ጌም ኢትዮጵያ ላላችሁ ለአንድ ሰው መርጬ የምሰጣችሁናል ማለት ነው። ሆፕፉሊ ይሄ ቻሌንጅ እንደምትወዱት ተስፋ አደርጋለሁ። ቪዲዮውን 5000 ላይክ እንደምታስገቡት ተስፋ አለኝ። ስለዚህ አዲሱን ጌም ተገዝቶ እንደሚሰጥ ሰው እድለኛ ሰው አሳውቃችኋለሁ። እየሄድን ይሄ በጣም ያበደ ነው። በእናትህ ሳይክላችሁ ሲሄዱ ማለት ደግሞ ያበዱ ቺኮች ማለት ይወጣሉ ማለት ነው። እዚህ ሳይክል ሰው እዚህ ጋር ደግሞ እንደምታዩት ትሪፍት ስቶር ናቸው። which is ሰው ለብሷቸው ልብሶችን ግን በጣም ፋሽን የሆኑ ልብሶች ናቸው። ላይክ ፈር የሆኑ ልብሶች በጣም ያባበዱ ልብሶች ናቸው እንደምታዩቸው። የምሬን ነው። ባይዘው ኢትዮጵያ ሲመጣ ከዚህ ነው ገች ይመጣላችሁ ማለት ነው። አፈግራቸው ማርያም ግን ያበደ ነው። ዩት like it was nice clothes ሹዞቹ ምናምን የቴክሳስ ሹዞች ናቸው። በጣም አሪፍ ናቸው። ዋው I like the designs. wow you see this ጃኬቱ my guy ይሄ እንዳለ ቬንስ ቢች ላይ የምታገኙዋቸው ናቸው። ዋው it looks nice. እሺ ሱቁ ከፈለጋችሁ ቬንስ ቢች ላይ እዚህ ሱቅ መታችሁ ላይክ ማግኘት ይችላልላችሁ። ጀለስ ምን እንደምታደርግ አትማል ያድ ተዛት አነሳ የምታደርገው ነው ይገብቻ አደርጋለሁ ማለት ነው። የምሬ ነው ላችሁ ሙድ ያለው አይደል በዘምጣበስ የምሬ ነው። አሰበኝ ልንጃጃል ማለት አናኔ በቃ መጃጃል አለብን። ዳሰፈኝ ያበረ አረ እሺ ነው መቼም እንደማይወረኝ አውቃለሁ። እንደዚህ ነገር እንደማይወረኝ አውቃለሁ። ግን ምንድነው እንደዚህ ደፋ ሰው ዊርድ እግዚአብሔር የሌለ ዊርድ ነው ማለት ነው። ሶ ቬነስ ቢች እንደምታዩት በጣም ብዙ ነገር ነው ያለው። በቃ ላይክ እየሄዳችሁ እየተራመዳችሁ የምር በጣም በቃ ቅድም ነግሬያችኋለሁ። ተናድጃለሁ። ሳይክል አልመቻሌ ይሄ ነው በቃ የተጎዳ ነው። ካሜራማን ራሱ እግሩ ቀጠነ። የምሬ ነው ወክ እያደረጉት ማለት ነው። እሱ ሳይክል ይቻላል። በቅርቡ ሳይክል ተለማምጄ በጣም እንደማስደምማችሁ ተስፋ አደርጋለሁ። የሳይክል ሰውዬ በአጋጣሚ ሆኖ ቪዛ አግኝታችሁ ለፊፋ የምትመጡ ሰዎች ለኦሎምፒክ መጡ ሰዎች እዚህ ቦታ ሳታዩት እንዳታልፉ። ለማንኛውም በጣም አይ ቦታ ነው። ቸከሶች ማለት ነው። ቸከሶች ብዙ ነው ያሉት። የስፓኒሽ አለላችሁ፣ የነጭ አለላችሁ፣ የጥቁር አለላችሁ፣ የኤዥያን አለላችሁ። የትኛው ነው የሚሻላችሁ? ሀበሻ እስቲ ሀበሻ ጥያቄ ምልክት ነው። ገና አልደረስንባችሁ። ሀበሾች እባካችሁ ሰብስክራይብ አድርጉ እንዳትባችሁ። ሶ በመሮጫው በኩል ከሄደን ዳዌ በጣም አሪፍ ሹቲንግ እናገኛለን። በጣም ከሚገርማችሁ ነገር ደግሞ ማለት ነው እዚህ ቬነስ ቢች በጣም የሚያምረው ቫይቡ ማለት ነው ሳንሴት ትጠልቃለች። ሶ እዛ ስትጠልቅ ማለት ነው በጣም ብዙ ለማየት ይመጣል። የዚህ ቪዲዮ መጨረሻ የሚሆነው ራሱ የሳንሴት ሲያልቅ ነው። ሶ ዳዌ በጣም አሪፍ ኤክስፒሪየንስ ታገኛላችሁ። እናንተም ስትመጡ ይሄን ቦታ ኤክስፒሪየንስ እንደምታደርጉ ተስፋ አደርጋለሁ። ሶ ዳዌ we had a good time. ላይክ ፎቅ አይታችኋል። ፎቅ ላይ ምስል ፎቅ ግን ጀስት ስዕል ነው። ሶ the weight is ከላይ ቬነስ ብሎ እንትን ጽፎበታል። ከዛ ከጎን ያለው ስዕል ነው እንጂ እስና ፎቅ አለ። ግን ያላችሁ ዲዛይን ክሬቲቪቲያቸው በጣም ደስ ይላል። በዚህ እንደዚህ ክሬቲቪቲ በጣም ነው የምታዩት። በየመንገዱ በየግድግዳው ምናምን በጣም ብዙ ክሬቲቪቲ የሆነ ስራዎች ታያላችሁ። ሶ that way እሱ ራሱ በቃ ፎቶ ለመነሳት ምናምን በጣም ነው የሚያምረው። እዚህ መታችሁ ምናምን በቃ እነዚህ በግሩፕ ደግሞ ላይክ ሳይክል የሚነዱ ሰዎች አሉ። በግሩፕ ስኬት የሚያደርጉ ሰዎች አሉ። ይሄ ምንድን ነው በእግራቸው ለጫማ አድርገው ደግሞ የሚሄዱ ሰዎች አሉ። ብዙ ነገር ነው ያለው ብቻ በግሩፕ እዚህ ጋር ባስኬትቦል ምናምን ይሄ ቮሊቦል ምናምን ትጫወታላችሁ።
በግሩፕ ደግሞ ሌላም ነገር ታደርጋላችሁ። በግሩፕ ማለት ነው። ገብቷችኋል? በግሩፕ ማለት ሲንግል ናችሁ ዳመጡ። ይህንን ውብ ሰንሴት ቁጭ ብዬ ስመለከተው አንድ ነገር ትዝ አለኝ። ድሮ ፕሌይስቴሽን ቤት ውስጥ ጌሙን ስንጫወት በስክሪን ብቻ የምናየው ይህ የሎስ ሳንቶስ የፀሐይ መግቢያ ዛሬ በአካል እዚህ ቦታ ላይ ሆኜ እንደማየው መገመት አልችልም ነበር። የእውነት ህልምን ይመስላል። ነገር ግን በትክክል ከሰራህና ካመንክበት አንድ ቀን ህልምህ እጅ ላይ መግባቱ አይቀርም። የእናንተም ህልሞች ሁሉ እንዲሳኩ ከልብ እመኛለሁ። ይህ ቪዲዮ ከተመቻችሁ እና ስለ GTA 6 ያወራነው ቻሌንጅ እንዲሳካ 5000 ላይክ ማስገባታችሁ እንዳትረሱ። እንዲሁም በቀጣይ የትኛውንም ዝነኛ የጌም ቦታ በአካል እንድጎብኝላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። ለቻናሌ አዲስ ከሆናችሁ ደግሞ ወደፊት የሚመጡትን ያበዱ ቪዲዮዎችን እንዲያመልጣችሁ አሁኑኑ ሰብስክራይብ አድርጉ።